በ2017 ያው የጌታችን ኢየሱስ ክርስቶስ በአህይቷ ውርንጭላ ላይ ተቀምጦ ወይም በሷ ላይ ሆኖ ወደ ኢየሩሳሌም የገባበት ቀን ይመስለኛል። ለብዙዎቹ ዋዜማ ነው፣ ደግሞ ለኛ ዛሬ እግዚአብሔር አንድ ቃል ይናገረናል። ኢየሱስ ጌታ ነው። እኔ በዛች ቦታ ላይ ሳያው መጽሐፍ ቅዱስ ሳያው መጀመሪያ አህይቷ ወይም አህያው ውርንጭላው ጠፍታ ነበረች። ማንም ዞር ብሎ የሚያይ ሰው አልነበረም። ዝንብ በላዋ ላይ ሞልቶ ነበር። የማይመችበት ቦታ ተቀምጣ ታስራ መጥቶ የኔ ነው የሚል ሰው ባጣበት ጊዜ ኢየሱስ ሁለት ሰዎችን ላከ። ኢየሱስ ጌታ ነው። ዛሬ ሁለት መልአክ ወደ ቤታችሁ ይላካል። ዛሬ እግዚአብሔር ሁለት መልአክ ለእናንተ አሳልፎ ይሰጣል። እስቲ ይሰጠኛል በለኝ እና በዛ ቦታ ላይ ማንም ዞር ብሎ አላየም። ማን ያውቃል? ዛሬ በኬዝ ውስጥ በችግር ውስጥ የሆነ ብቻ ዞር ብሎ ሰው የሚያይበት ቦታ ያለ ሰው ካለ የምስራች ጌታ ወደ ቤትሽ ይመጣል። ጌታ ወደ ቤታችሁ ይመጣል። ጌታ ዛሬ ያንቺ ጥያቄን ይፈታዋል። ጥያቄሽን ተፈቶ ትወጪያለሽ። ጥያቄያቸውን ክርስቶስ ይፈታዋል። እስቲ የኔ ጥያቄ ይፈታል ብሎ ሌሎቹ ምንድን ነው የሚባሉት? ዛሬ ዘንባባ ቀን ነው የሚሉት አይደለ? ልክ ነው። ድሮ በካቶሊካውያን ቤተክርስቲያን በነበረበት ጊዜ እቺ ቀን በደንብ ነው የሚከበሩት። ለምን ዘንባባ ብሎ ሌሎቹም ደግሞ ያስራሉ። መንገድ ላይ ታገኛላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። በልቤ ላይ በውስጤ ላይ ዛሬ ያደረ ቃል አለና እናንተ እንዳትረሱ ብዬ ነው። እግዚአብሔር ዘመንን ይባርክ። ተባረክ። አንድ ሁለት ቦታ ነው ዛሬ ለአንድ ሰው አላቅም በእውነት አምኖ የመጣ ሰው ካለ ዛሬ ከላይ ከአሬው ፍርድ ይወጣል። አሜን። እስቲ ፍርድ ለኔ ይወጣል። ዛሬ ዛሬ ለአንድ ሰው እግዚአብሔር ይፈርዳል። አላቅም አንድ ቦታ ላይ መጽሐፍ ቅዱስ ሉቃስ ወንጌል ምዕራፍ 18 መንፈስ ቅዱስ ወሰደና እዛ ቦታ ላይ እንደዚህ ዋናው አሪስ ወይም አሪስት እንደዚህ ይላል፣ ዛሬ እግዚአብሔር ለአንድ ሰው ይፈርዳል የሚለው ማን ያውቃል? ፍርድ ፈልገ የመጣ ሰው ካለ ማን ያውቃል? የሆነ እግዚአብሔር ዛሬ በኔ ህይወት ላይ የሆነ ሊሰራ የወደደው ነገር ዛሬ አያልፍ ብለ ቆርጠ የመጣ ሰው ካለ እግዚአብሔር ስራውን ይቀጥላል። ኢየሱስ ጌታ ነው። እስቲ እግዚአብሔር ስራውን ይቀጥላል በለለ። የኔ ጉዳይም ዛሬ ይፈረዳል በለለ። እንደዚህ ነው የምለው። እዛ በቦታው ላይ ሉቃስ ወንጌል የያዛችው 18 አውጡ። ሉቃስ ወንጌል 18 ኢየሱስ ጌታ ነው። መጽሐፍ ቅዱስ ላይ ርዕስ እንደዚህ ነው የምለው፣ ተግታ የለመነችዋ መብላት ምሳሌነት። ኢየሱስ ጌታ ነው። እኔ ጋር ደግሞ ምንድነው ዛሬ እግዚአብሔር ለአንድ ሰው ይፈርዳል የሚለው ቃል ነው። ስለዚህ ማን ያውቃል? እንደ ያዕቆብ የታገለ ሰው ካለ ዛሬ እግዚአብሔር ይፈርዳል። አሜን። ዛሬ ዕጣ ፋንታ ባንተ ላይ ወርቀሃል። ዛሬ ባንቺ ላይ ወርቀሃል። ኢየሱስ ጌታ ነው። አንድ ላይ እናነባሃለን። ሁላችንም መጽሐፍ ቅዱሱን እዩት። እንደዚህ ይላል። በጌታ በኢየሱስ ስም አነባሃለሁ። ሳትታከቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው።
እንዲህ ስል በአንድ ከተማ እግዚአብሔርን የማይፈራ ሰውንም የማይፈራ አንድ ዳኛ ነበር። በደንብ አዳምጡ። በዛችም ከተማ አንዲት መበለት ነበረች። ወደ እርሱ እየመጣች ከባልንጀራዬ ፍረድልኝ ትለው ነበር እያሉ ቀን አልወደድም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባልፈራ ያችን መበለት ስለምታደክመኝ ሁል ጊዜ እየመጣች እንዳታወቅ እፈርድሃለሁ አለ። ኢየሱስ ጌታ ነው። በእርግጥ እዚህ ቦታ ላይ ቁጥር 6 ሳንገባ በፊት እግዚአብሔር ይሄ ሰው ለእግዚአብሔርም አይፈራም ይላል። እዚህ ቦታ ላይ ለሰውን አይፈራም ይላል። ክፉ ዳኛ ነው። ዳኛው ራሱ በጣም መጥፎ ክፉ የሆነው ዳኛ ነው። ለማንም የማይሰማ ነው። ግን ያቺም ሴት መታ ሁል ጊዜ ምንድነው የምትላት? ፍረድልኝ፣ ከባልንጀራዬ ፍረድልኝ ብላ ትለምናለች እና ታደክማለች። ሁል ጊዜ እሷ ጋር ያለው ወደ እሱ መታ በቃ ፍርድ ትፈልጋለች። እንዲፈርድ ለምን እደክመሃለሁ ብሎ ሀሳቡ ገብቶታል ዳኛው። ከዛ ለመፍረድ ወሰነ ይላል። ለምን አልፈርድም? ለምን ሁል ጊዜ መታ ትጨቅጭቃለች? ለምን ዛሬ ይኸውልህ እምቢ ብለህ ከጌታ እከተላለሁ ብለህ አንተ ስትወጣ መንገድ ላይ የሚቆምና ያንተን እውነተኛው ነገርን ሊያበላሽ እያለ ግን በመከተሉ ብቻ እግዚአብሔር ፍርድ ይነሳል። አሜን። እግዚአብሔር ይፈርደኛል ማለት ነው። ዛሬ በህይወታችሁ ላይ እግዚአብሔር ይፈርዳል። አሜን። በኑሯችሁ ላይ እግዚአብሔር ይፈርዳል። እውነተኛው ፍርድ ከላይ ይመጣል። ይመጣል በደል ኢየሱስ ጌታ ነው። ያቺ ሴት ሁሉ ጊዜ የምትላውት ምንድነው? ፍረድልኝ፣ በቃ ሌላ ነገር አልፈልግም። ታደክማለች። አሁን ትመጣለች። አሁን አንዳንድ ሰዎች ዕዳ ያላቸው ሰዎች ታውቃላችሁና በጣም የሚያጨናንቅ ሰዎች አሉ አይደል? በጣም አሁን ረብት የሚያሳጡት ሰዎች አሉ አይደል? እንደዛ ይቺ ሴት ሁሉ ጊዜ ረብትን ለሰውየው አሳጥታ ነበረች። በሰዓቱ ግን ለምን ይደክማለሁ አለ። ለምን ታደክማለች ይቺ ሴት? ለምን ፍርድ ከላይ አይወጣም? በቃ እፈርድሃለሁ አለ። ዛሬ በእውነት ለአንድ ሰው እግዚአብሔር ፍርድ ያወጣል። እግዚአብሔር የሚፈርድ አምላክ ነው። እግዚአብሔር የሚያይ አምላክ ነው። እግዚአብሔር ነገሩን የሚሰራ አምላክ ነው። ያንቺ ጉዳይ መንገድ ላይ አይቀርም። የተናገረው ነገር መንገድ ላይ አይቀርም። እግዚአብሔር ብቻ ይናገር እንጂ ያንቺ ጉዳይ መፍረድ ተጀምሯል። ተፈርዶልሃል። ተፈርዶሃል ወልልህ ጌታ አለ። ጌታንም አለ አመፀኛው ዳኛ ያለውን ስሙ። አመፀኛው ዳኛ ምን እንደሚል አሁን እንስማ። እግዚአብሔር እንኳን ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸውም ምርጦቹ አይፈርድላቸውም? ማን ያለው? ጌታ። ወደ እግዚአብሔር ሁል ጊዜ የሚጮሁት ከእግዚአብሔር ጋር የሚኖሩት ሁል ጊዜ እኔ ባንተ ጓያ ነኝ። በቃ እንደ ያዕቆብ ታገላቸው ሌሊት ሙሉ ታገለ ሳትባርከኝ አለ። ሳትባርከኝ ሐናን ስታያችሁ በቃ እኔ ከዚህ ቀን ጀምሮ መጨረሻ ቀን ይሁን ብላ እዛው ጋር ቆማ የሆነ በሩ አካባቢ ቆማ ታለቅስ ነበረች። ሰውየውም አላወቀም። ምንድነው ሰከርሽ ነዋ? አንተ የእግዚአብሔር ሰው አንተም እንደዚህ ትለኛለህ? እኔ እኮ ልቤ የሰበረ ሴት ነኝ አለች። ልቤ እኮ ውስጥ የሰበረው ሴት ነኝ፣ ግን ድምፅ አይወጣም። ከንፈሩ ብቻ ይንቀሳቀስ ነበር። ከንፈሩ ብቻ። አንዳንድ ጊዜ በጣም ሰው ሲናደድና ውስጡ ሲቃጠል የሆነ የሚሆነው ነገር ሳጣ ሰው ብቻው ውስጥ ላይ የሆነ አለ አይደል የሚሆነው ነገር ከንፈሩ ጋር አይን አካባቢ እንባ ምናምን ራሱን መባወጫ። ሴቷ እኮ እንደዛ ነው የሆነችው። ኤሊ ግን እዛ ጋር ቁጭ ብሎ እሷ
እሷን እዛ አካባቢ ያለችዋን ያያል፣ ዝም ብሎ ያያል። እሷ የሰው ስድብ ማት ዙሪያ ላይ ስላለ የሰው ነገር ሰው ጥላሸት ቀብቶ የተወለዱ በፊቷ ላይ የተወለዱ ልጆቹ በምላስ ሲነኩ የሆነ ነገር ስሉ አልቃሻው ዛሬ ምንድነው በነገራችሁ ላይ በኑሯችሁ ላይ በዛይያችሁ ላይ አልቃሻ የሆነው ያደረገው ነገር አለ። ከዚች ሰዓት ጀምሮ ፍርድ ይወጣል። አሜን። ከዓይንሽ እንባ ይጠረጋል፣ ይታፈሳል። እስቲ ይታፈሳል በልልህ። አሁን በልልህ ይታፈሳል በልልህ። ኢየሱስ ጌታ ነው። ሃሌሉያ! ኢየሱስ ክርስቶስ ለዘላለም ጌታ ነው። ዛሬ ከዓይንሽ እንባ ይታፈሳል፣ ከዓይናችሁ እንባ ይታፈሳል። ይሁን ያሰቡበት ቦታ ሁሉ ትደርሳለህ። እግዚአብሔር የተባለበት ቦታ ሁሉ ትደርሳለህ። የእግዚአብሔር ክብር ባንተ ሕይወት ላይ ይገለጣል፣ ባንቺ ሕይወት ላይ ይገለጣል። እውነተኛው ፍርድ ከዓለም ይወጣል። አንተ ደክመህ ለፍተህ የሆነ ነገር አድርገህ ሳይሆን ዝም ብለህ ለእሱ ትሰጣለህ፣ እሱ ስራውን ይቀጥላል። በቃ እኔ አልችልም ትላለህ፣ እሱ ግን ትችላለህ ይልሃል። እኔ ይኸው ባንተ ፊት ቆሜሃለሁ፣ ላንተ ሰጥቻለሁ፣ አንተ ስራ በል፣ እሱ ራሱ ስራውን ይቀጥላል። አሜን። እስቲ የኔ ስራ እሱ ይሰራል በል። እንደዚህ ነው። እላችኋለሁ 8 እላችኋለሁ ፈጥኖ የሚፈርድላቸው ነገር ግን የሰው ልጅ በመጣ ጊዜ በምድር እውነት ያገኝ ይሁን። ጻድቃንን እንደሆኑ በራሳቸው ለሚታመኑና ሌሎቹን ሁሉ በጣም ለሚነቁ ይሁን ምሳሌ ነገራቸው። አሁን ይኸው ለምሳሌ በታች በኩል ሊናገር ነው ኢየሱስ ማለት ነው። አሁን አንድ ምሳሌ ሌላ ምሳሌ፣ የመጀመሪያው ምሳሌ ሌላ ነው። ሁለተኛው ምሳሌ ደግሞ የመጀመሪያው ፍርድ ነው። አሁን ደግሞ ምን እንዳለ በታች በኩል ይናገራል። እንዲህ ስል ሁለት ሰዎቹ ሊጸልዩ ወደ መቅደሱ ወጡ። አንዱ ይኸውላችሁ፣ አሁን በደንብ እዚህ ጋር አዳምጡ። አንዱ ይላል ፈሪሳውያን እንዲህ ሲሉ ሁለት ሰዎቹ ሊጸልዩ ወደ መቅደሱ ወጡ። አንዱ ፈሪሳዊ ሁለተኛውንም ቀራጭ። ፈሪሳዊውን ቆሞ በልቡ ይህንን ሲጸልይ እግዚአብሔር ሆይ እንደ ሌላ ሰው ሁሉ ጥመኞችና አመፃኞቹ አመንዛሪዎቹ ወይም እንደዚህ ቀራጭ ስላልሆነው አመሰግንሃለሁ። በየሳምንቱ 2 ጊዜ እጦማለሁ።